አዋጭ የሆነውን የፎቶኮፒ ቢዝነስ መጀመር የምትፈልጉ ሰዎች የሚያስፈልጓችሁ ዕቃዎችና ሙሉ ወጪው ስንት እንደሆነ በአዲሱ ዋጋ ይዤላችሁ መጥቻለሁ። በመጀመሪያ የሚያስፈልጓችሁ ዕቃዎች አንደኛ የፎቶኮፒ ማሽን ያስፈልጋችኋል። አዲሱን እንግዛ ካላችሁ እስከ 160 ሺህ ብር 25ቱን ማውጣት ይኖርባችኋል። እንዲሁም ደግሞ ዩዝድ ከፈለጋችሁ ከ50 ሺህ ብር ጀምሮ ማግኘት ትችላላችሁ። ያው ከፍ ካረጋችሁት የተሻለ ነገር ማግኘት ትችላላችሁ። እንዲሁም ደግሞ ከለር ኮፒ፣ ስካን፣ ፕሪንት የምታደርጉበት የከለር ኮፒ ማሽን 35 ሺህ ብር ጀምሮ እስከ 43 ሺህ ብር በአሪፍ ሞዴል ማግኘት ትችላላችሁ። ከዛ ባለፈ ኤዲት የምታረጉበት ፕሪንት የምታረጉበት ኮምፒውተር ኮራይ 3 ከ16 ሺህ ብር ጀምሮ ማግኘት ትችላላችሁ። ከዛ ባለፈ ላሚኔቲንግ ማሽን ዶክመንቶችን ለማሸግ A3 ሳይዝ ያለውን በ10 ሺህ ብር ማግኘት ትችላላችሁ። እንዲሁም ደግሞ ዶክመንቶችን ለመጠረስ ከፈለጋችሁ A4 ሳይዝ ያለውን የመጠረዣ ማሽን ከ7 ሺህ ብር ጀምሮ ማግኘት ትችላላችሁ። እንዲሁም ደግሞ የተለያዩ የስቴሽነሪ ዕቃዎችን የምትሸጡ ከሆነ የግድ መደርደሪያ ያስፈልጋችኋል። ስለዚህ መደርደሪያ ከ5000 ብር ጀምሮ እስከ 8000 ብር ማሰራት ትችላላችሁ። የቤት ኪራይ ከ8000 እስከ 10000 ከከፈላችሁ በቂ ነው። ከዛ በላይ ባታወጡ ሪኮመንድ አደርጋችኋለሁ። ራሳችሁ የምትሰሩ ከሆነ እሰየው፣ ይሄንን ዋጋ መቀነስ ትችላላችሁ። ነገር ግን ሰራተኛ የምታሰሩ ከሆነ ከ5000 እስከ 6000 ብር ወጪ ይኖርባችኋል። ደና ማከፋፈያ እነዚህን ሁሉ ማሽኖች ሰፖርት የሚያደርግ ከ2000 ብር ጀምሮ ማከፋፈያ ማግኘት ትችላላችሁ። ከዛ ባለፈ የስቴሽነሪ ዕቃዎችን እንሸጣለን ካላችሁ እነዚህ የሚያልቁ ፕሮዳክቶችን መያዝ ይኖርባችኋል። ለምሳሌ ወረቀት፣ እስክሪብቶ፣ እስራስ፣ ማጣበቂያ፣ ኢንቨሎፕ፣ ፋይል ቦክሶችን፣ ደብተሮችን እንዲሁም ደግሞ የተለያዩ የቢሮ ዕቃዎችን የምትይዙ ከሆነ እነዚህን ጠቅላላ በ80 ሺህ ብር ፐርቼዝ ማድረግ ትችላላችሁ። ስለዚህ ጠቅላላ ደምራችሁ ዋጋውን ማወቅ ትችላላችሁ። ዲቴል የሆነ ወይም ደግሞ ቶታል ምን ያህል ይፈጅብናል ካላችሁ ቴሌግራም ላይ አስቀምጬላችኋለሁ። ኢቲ ቢዝነስ ብላችሁ ማግኘት ትችላላችሁ። ኮንታክት ማድረግ የምትፈልጉኝ ሰዎች በዚህ ቴሌግራም ኮንታክት ማድረግ ትችላላችሁ። ቪዲዮውን ላይክ፣ ኮሜንት፣ ፎሎ ማድረግ እንዳትረሱ። እንዲሁም ደግሞ ሪፖስት ካረጋችሁ ለሌላም ሰው ቢዝነስ ስለሚሰራ ሰው ይደርሳል። ቀጣይ ቪዲዮ ላይ እስከምንገናኝ ለአሁኑ በዚሁ ሰናበታችኋለሁ። ቻው።